ክቡራንና ክቡራት አድማጭ ተመልካቾች ዛሬ ሀል የተባለ አዲስ ፕላትፎርም አስተዋውቃችኋለሁ። ይሄ ፕላትፎርም በቀን 6000 ፖይንት ወይ ደግሞ $6 የሚሰራበት ፕላትፎርም አይነት ነው። አሰራሩ እጅግ በጣም ቀላል ነው። ዛሬ ማስተዋወቃችሁ በብዛት ወደ ኢንቪቴሽን ነው። ኢንቫይት እንዴት አድርጋችሁ ሰዎችን ወደ እናንተ እንደምታመጡ አጠር ባለ መልኩ አሳያችኋለሁ። በቀጣይ ቪዲዮ ደግሞ ሙሉውን የፕላትፎርሙን ምንነት በአጠቃላይ ስለምሰራላችሁ ላይክ፣ ኮመንት፣ ሼር አድርጉልኝ። መልካም ጊዜ። እዚህ ፕላትፎርም ላይ ምንድነው የሚደረገው? 3 ማስፈንጠሪያ ቁልፎች አሉት። እነሱም ሆም፣ ሜሴጅ፣ ሚ ይባላሉ። ሆም የሚለውን ስነካ ይሄ አሁን ያለንበት ገጽ ወይ ደግሞ ላይቭ ላይ ያሉ ሰዎች ናቸው የምናያቸው። እንደገና ደግሞ ሜሴጅ የሚለውን ስነካ ደግሞ የፕላትፎርሙ ሜሴጅ አለ፣ ሲስተም ሜሴጅ ማለት ነው። ይሄ ደግሞ ከሰዎች ጋር የተለዋወጥነው ሜሴጅ ቦታ ነው። አያችሁ፣ እነዚህ ጋር ተለዋውጠናል ማለት ነው። በጣም ጥሩ። ከዛ እነዚህ ሁለተኛው ማስፈንጠሪያ ሜሴጅ ነው። ሶስተኛውና ዋነኛው ደግሞ ሚ ይባላል። ሚ ላይ ገብተን ብዙ ነገር የምናደርገው እዚህ ነው። ዛሬ ማሳያችሁ አብዛኛው ክፍል ይሄኛው ነው። እዚህ ላይ ነው የሚከናወነው ነገሮች ማለት ነው። ስለዚህ አሁን እዚህ ፕላትፎርም ላይ አብዛኛውን ነገር አሳያችኋለሁ። በጽሞና ተከታተሉኝ። ኢንቫይት እንዴት እንደምታደርጉ አሳያችኋለሁ። ሆስት ኢንቫይት እንዴት እንደምታደርጉ፣ ኤጀንት እንዴት ኢንቫይት እንደምታደርጉ፣ ጌመር እንዴት ኢንቫይት እንደምታደርጉ አሁን እዚህ ጋር አሳያችኋለሁ። ተከታተሉኝ እላችኋለሁ። እኔ አሁን እነዚህን ቁልፎች ነግራችኋለሁ። አሁን ግን እቺን ላይ ላሳያችሁና መልሰን ወዴት እንሄዳለን? ወደዚህኛው ክፍል እንሄዳለን ማለት ነው። እነዚህ ምንድናቸው? ላይቭ ላይ ያሉ ግን እንደዋነኝነት አሁን ሚ የሚለውን ንግባና ሚ ውስጥ ነው ፕሮፋይላችሁ ያለው። ታሪኩ ጠቅላላ የዚህ ፕላትፎርም ታሪክ ያለው እዚህ ነው። እና ምን እናደርጋለን? ሰው ለመጋበዝ ስንፈልግ መጀመሪያ ኤጀንሲ እንላለን። ኤጀንሲ ስንለው ራሱ ወዴት ይወስደናል? እቺ ዝሆን ትመጣለች። ዝሆኗ ተጉዛ የሆነ ቦታ ስትደርስ የምናደርገው ከፍትልናል ማለት ነው። ምን የሚለውን ኢንቫይት ሆስታይል መጋበዝ የፈለግነው እቺን ሆስት ኢንቫይት የምትለዋል ክሊክ እናደርግና ይሄው እዚህ ጋር ኮፒ እንለዋለን። ኮፒ አድርገን ወደ ቴሌግራም ወደ ዋትስአፕ በቃ አሁን ሄድን ማለት ነው። ቀጥታ ኤጀንት የምናደርገው ሰው ካለን ደግሞ እችኛዋን ተጭነናት ምን እናደርጋለን? ሴንድ እናደርግለታለን። በምን በየው ጎይቱ ይላል ሳክሰስ። አሁን ኮፒ አድርጌዋለሁ። ወዴት ነው የሚሄደው? ወደ ቴሌግራም ወይም ወደ ዋትስአፕ ሄጄ ወይም ወደ ኢሞ ሄጄ ለዚህ ሰው መላክ እችላለሁ ማለት ነው። አሁን እዚህ ውስጥ ያሉት ሰዎች እነዚህ ማለት ነው ሆስት ነምበሩ የምትቆጣጠሩበት ገጽ ነው። እንዳለ ሆስቶች ያሉበት ኤጀንቶች ያሉበት ቦታ ነው። በጣም ጥሩ። አሁን ሶስተኛው የኢንቫይት አይነት ምንድን ነው? ጌመር ነው። ጌመሮች እዚህ ላይ ለብቻቸው ነው ኢንቫይት የሚደረጉ። ጌመር ኢንቫይት እዚህ ጋር ጌመር ኢንቫይት። አሁን ለምሳሌ ይሄ ኢንቫይት ፍሬንድስ ይላል። እቺ ነክታችሁ ለጌም ላይ ይጫወታል ለምትሉት ሰው መላክ ትችላላችሁ። አሁን ይሄ ጌመሮች ነው። ይሄ ፕላትፎርም ስንት ሰው ኢንቫይት አድርጓል በጌም? እነዚህ 1 2 3 4 5 6 እታችም ስላሉ ነው። እታችም አሉ እና እነዚህ ሁሉ ጌመሮች ኢንቫይት ተደርገዋል ማለት ነው። እነዚህ ሁሉ ጌመሮች በዚህኛው አካውንት ኢንቫይት የተደረጉ ናቸው። ስለዚህ ኢንቫይት ስታደርጉ ምንድነው? ኤጀንሲ ትነካላችሁ፣ ከዛ ሆስት ትላላችሁ፣ ከዛ ኮፒ ትሏታላችሁ እዛ ጋር መጣችሁ። ከዛ ምንድነው የምታደርጉት? ወደ ቴሌግራም ወይም ወደ ዋትስአፕ ትሄዱና ማስቀመጥ በቃ ሌላ ታሪክ የለውም። ከዛ ታዲያ አሁን ምንድነው ከታች ሊንክ አስቀምጥላችሁ፣ በሊንኩ እየተጫናችሁ ወደ አፕ ስቶር እየወረዳችሁ ከዚህ በቪዲዮ የተቀመጡ ትምህርቶች አሉ ቴሌግራም ላይ እኛ ጋም ደግሞ አሉ። እነሱ ቪዲዮ ልክላችኋለሁ። በክፍል የተሰሩ ቪዲዮዎች ስላሉ ወደኛ ኑና እነዛን በቪዲዮ እኛ ጋር ጆይን ስታደርጉ እነሱን ደግሞ እየለቅላችኋለሁ። ለስራው ቀልጣፋነት እና ለምቹነት እንዲሆን ቪዲዮ ሰርቻለሁ። እያንዳንዱ ክፍል ላይ ኑ ቶሎ እታች የማስቀምጥላችሁ ሊንክ ላይ እየነካችሁ እየተጫናችሁ ነው። አይዲ ነምበሬን አስቀምጥላችኋል። በአይዲ የተከተላችሁ ነው። አመሰግናለሁ። ጣት እንደዚህ ወደ ላይ ብዬ ጣት ቅስር ያለ ጣት ማለት እንደዚህ ማለት ነው። ይሄ ፕሮፋይል ነው። ይሄን ፕሮፋይል ስታዩ ወደ እኔ መግባት ትችላላችሁ። እና ስላዳመጣችሁኝ አመሰግናለሁ። በተጨማሪ ደግሞ ሼር ላይክ ኮመንት ስለምታደርጉ ዩቲዩብ ላይ አመሰግናለሁ። በተረፈ መልካም ጊዜ ይሁን።
ቀጣይ እያንዳንዱን በክፍል በክፍል ነው ማስቀምጥላችሁ። አመሰግናለሁ።